ለእናንተ ምርጥ የምትሏቸው የተለየና ጥሩ ቦታ የምትሰጧቸውን ሰዎች አንድ ላይ ለመሰብሰብ ይበልጥ ይሄ ጊዜ ለእናንተ ምቹ ጊዜ ይሆንላችኋል። አንድ ላይ በመሆን ስለ ህይወት ማውራት ሊሆን ይችላል፣ ወይም ደግሞ ጥሩ ስሜት የመነቃቃት ስሜት እንዲሰማችሁ ሊያደርጉ የሚችሉ ነገሮችን አንድ ላይ ማድረግ የሚበረታታ ሀሳብ ነው የሚሆነው። ከቅርብ ጊዜ ጀምሮ እናንተ የውጭውን ዓለም ሙሉ ለሙሉ በመተው ከውስጣችሁ ጋር መነጋገር፣ ከራሳችሁ ጋር የማውራት፣ በራሳችሁ ዓለም የመኖር ነገሮችን ስታደርጉ ቆይታችሁ ሊሆን ይችላል። ይሄ ደግሞ ለእናንተ ያልተለመደና እንግዳ የሆነ ስነ ምግባር እንደሆነ ይታወቃል። እናንተ በተፈጥሮ ተጫዋች፣ ነገሮችን በግልጽ የምታከናውኑ፣ ነገሮችን በግልጽ ድምጻችሁን ከፍ አድርጋችሁ መናገርን ማውራትን የምታዘወትሩ ልትሆኑ ትችላላችሁ። ይሄ ይበልጥ መልካም ስብዕናችሁ ቢሆንም በዛሬው እለት ወይም ደግሞ ከቅርብ ጊዜ ጀምሮ ይበልጥ የመረጋጋት ስክኔ ማለት ወደ ውስጣችሁ የመመልከት ነገሮችን ስታደርጉ ሰዎች ሊያስተውሉ ይችላሉ። ምናልባት አንድ ጠቃሚ የሆነ ውሳኔ ላይ በጥልቀት ጊዜ ሰጥታችሁ የማሰብ አይነት ነገሮች ይኖራሉ እና ህይወታችሁ ቀጣይ ምን መሆን እንዳለበት፣ ህይወት ራሷ ምን እንደሆነች፣ እናንተ በህይወት የመኖራችሁ ትርጉሙ ምን እንደሆነ ለማወቅ ጥረት የማድረግ ነገሮች ይኖራሉ። በተለይ በዚህ ሰዓት ለእናንተ ምርጥ የምትሏቸው ሰዎች ጋር ጥሩ ጊዜ ለማሳለፍ ጥረት ብታደርጉ ይበልጥ የሚበረታታ ሀሳብ ከመሆኑ በተጨማሪ እናንተን ሊያነቃቋችሁ የሚችሉ መንገዶችን መፈለግ እና ከዚህ በፊት በተሳሳተ መንገድ ሄደው የነበሩ ነገሮችን ለማስተካከል ይበልጥ ሊጠቅሟችሁ የሚችሉ መንገዶችን ለማየትና ለመመርመር ይበልጥ ለእናንተ ምቹ ጊዜ ይሆንላችኋል ማለት ነው።